2 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ ቁጥር 51 ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የምትናገረው? ራስህን ችለህ አትናገርም እንዴ? ሙሉ ዕውቀት ካለ ሙሉ አምላክ ኮንክ ለምንድን ነው ከራስህ ማትናገረው? ዮሐንስ ወንጌል ይሄ ኡስታዝ አወቀ እያሉ ንግግሩ ትንሽ ደስ የማይል ንግግር ነው እየተናገረ ያለው። አሁን ኢየሱስ ክርስቶስ ነው ቅዱሳን መጻሕፍትን ካነበበ ሙሉ ዕውቀት ካለ ሙሉ አምላክ ከሆንክ ከራስህ አትናገርም የሚል ደስ የማይል ቃል ነው የተናገርከው። በአንተ ልክ አንሄድም። ለማንኛውም ወደ መልሱ እንገባለን። ወደ መልሱ ስንገባ ባለሙሉ ስልጣን ነው ኢየሱስ ክርስቶስ። ብቻውን አዳኝ ነው ኢየሱስ ክርስቶስ። የይሁዳ መልእክት አንድ ምዕራፍ ነች ያለችው ቁጥር 24 ላይ ብቻውን አምላክ የሆነ ተብሎ ስለ ክርስቶስ ኢየሱስ ተነግሯል። አምላክ ነው። በዚያውም ላይ ደግሞ ዕብራውያን ምዕራፍ 1 ቁጥር 2 ላይ ኃጢአታችንን በራሱ ልብ በሉ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ተብሎ ተነግሮለታል። ባለስልጣን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ለምንድን ነው ታዲያ ከራሴ ምንም አላደርግም የላከኝን ቃል ነው የምናገረው ከሱ የሰማሁትን ነው የምናገረው ብሏል ጌታ። አዎ ብዙ ቦታ ብሏል። ለምን ይህን አለ? ከራሱ ብቻ ምንም እንደማያደርግ። ይሄ የጌታ መምጣት፣ የጌታ መውረድ፣ መወለድ፣ የጌታ ትምህርት የአብም ትምህርት የአብም ፈቃድ እንደሆነ ለመግለጥ በዚያውም ላይ ደግሞ ከወልድ ብቻ የተላለፈ አንድ መልእክት የለም። ይሄን ነው እኮ ከወልድ ብቻ የተላለፈ አንድ መልእክት የለም። የአብም ነው የመንፈስ ቅዱስን ፈቃድ አለበት። የፈቃድ አንድነታቸውን የባህሪ አንድነታቸውን ጌታ ለመግለጥ ይህን ይላል። ለምሳሌ ዮሐንስ 5:22 ላይ እኮ ፍርድ የወልድ ብቻ እንደሆነ ይናገራል። አብ ፍርድ ማለት ነው። መንፈስ ቅዱስ ፍርድ ውስጥ አይካተትም ማለት ነው አይደለም። መውረድ፣ መወለድ፣ መገለጥ፣ መታየት፣ ስጋውን ቆርሶ ደሙን አፍሶ መድኃኒት መሆን የማን ግብር ነው? የወልድ ግብሩ ስለሆነ ይህንን ለመግለጥ ጌታ ተናግሯል። በተረፈ ግን እጃችሁ ላይ ያለው መጽሐፍ እንደሚፈርድባችሁ ልነግራችሁ ፈልጋለሁ። ይፈርድባችኋል። ይሄ ቃል በአሕዛብ ቤት ራሱ ወንጌል እንደሚሰበክ ጌታ ተናግሯል አይደል? በዚህ በማቴዎስ ወንጌል 24:14 ላይ ምስክር እንዲሆንባቸው ያነቡታል ይላል ጌታ። ልብ በሉ፣ ምስክር እንዲሆንባቸው ያነቡታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ዳግም ወደዚህ ምድር ሲመጣ አልሰማንም፣ አላየንም፣ አላነበብንም እንዳይሉ መጽሐፍ ቅዱስ ዛሬ በየቤታቸው አለ፣ ያነቡታል፣ ወጣውም ይሰብኩታል። ግን በመቃወም መንፈስ ነው የሚሰብኩት። ተመልከቱ፣ በመቃወም መንፈስ ነው የሚሰብኩት። ሐዋርያው ቅዱስ ዮሐንስ በዚህ በሁለተኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ አሳቾች ወደ ዓለም ገብተዋል፣ እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ተመልከቱ፣ አሳቾች ወደ ዓለም ምን ብለዋል? ገብተዋል። እነርሱ እነማን ናቸው? ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ እነዚህ አሳሳቾች በክርስቶስ መኖር አይፈልጉም፣ ጌትነቱን መቀበል አይፈልጉም። ጌታችን ደግሞ ደጋግሞ ነገርኳቸው አትቀበሉኝም አታምኑኝም እያለ ተናግሯል። ስለዚህ አሁንም ደጋግመን የምንነግራችሁ ወልድ ከራሱ ብቻ ምንም አልተናገረም። ከአብ በሕልውና የሰማውን የነገረን። ለምን? አንድያ ልጁ ስለሆነ፣ በእቅፉ ያለ ልጁ ስለሆነ፣ ከአብ ዘንድ ወጥቶ እንደመምጣቱ ከአብ ዘንድ ያየውን ይነግረናል። የትኛው መልእክተኛ ከአብ ዘንድ ወጥቼ መጥቻለሁ አላለም። በነገራችን ላይ ከአብ ዘንድ ወጥቼ መጥቻለሁ ያለ ክርስቶስ ኢየሱስ ብቻ ነው። በሰማይ የነበረ መኖሪያው ከሰማይ የመጣው እንደገና ወደ ሰማይ የሚያደርገው ለፍርድ ዳግም የሚመጣው አንድ ወልድ እርሱ የአብ የባህሪ ልጅ ኢየሱስ ክርስቶስ ነው። ስለዚህ አትድከሙ። ከቻላችሁ እጃችሁ ላይ ባለው መጽሐፍ ተጠቀሙና ሕይወት አግኙ። በተረፈ ግን ለመፈረጅ ይሆንባችኋል። ይሄ ቃል ጌታ ዳግም ሲመጣ አላየንም አልሰማንም ማለት ስለማይቻል አሁን ወደ ብርሃን እንድትመለሱ ጥሪያችንን እያስተላለፍን ኢየሱስ ክርስቶስ ግን ኃጢአታችንን በገዛ ስልጣኑ ያነጻ የዘላለም አምላክ ነው። ስልጣን የለውም ኃይል የለውም ላልከው አያስኬድም። ዕብራውያን ምዕራፍ 1 ቁጥር 2 ላይ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ነው የሚለው። ለምጻሞችን እጁን ሰዶ ሲዳስሳቸው ሲያነጻቸው፣ በኃጢአት ስርዓት የተተበተቡትን ኃጢአት ተሰረየልህ ሂድ፣ ኃጢአት ተሰረየችልህ ሂድ እያለ በገዛ ስልጣኑ የኃጢአትን ስርዓት ሲፈታ ያየ ነው አንድ እግዚአብሔር ወልድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መልእክቱን አድርሱልኝ። ክብር ምስጋና ለምናመልከው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። አሜን።